እናትሽ ደረጃ ሰላም እንዴት ናችሁ? ዛሬ ለየት ያሉ ቪዲዮዎችን ፈን የምታረጉባቸውን ቪዲዮዎችን ይዤላችሁ መጥቻለሁ። ሶ ሌትስ ጎ ወደ ቪዲዮ። የመጀመሪያ ቪዲዮአችን ያኛባ ይልሽ በጣም ወድጄሻለሁ፣ በጣም አፍቅሬሻለሁ። አንቺን አግብቼ መኖር እፈልጋለሁ። የኔ ፍቅር አግቢ። ምን ማለት ነው? እንደ ትንሽ ስታስበው ትንሽ አትበሳጭም? አትናደድ? እኔ ግን እንደው አንተን ስታስበው ዝም ብዬ ቆሜ ብቀር እንኳን አንተን ምነካ ይመስላል። እኔን አግበኝ ሙት ነቴ ተሞት ትዳርና ሎተሪ እድል ነው። እሱ እንትን እኮ ልግደርደር ብዬ እኮ ነው። ኧረ የሴት ወጉን እንኳን አሳዩኝ። ወይኔ ጉዴ አልፋለ የዘንድሮ ጥር ማልፈኛል አትል። ኮምፒቲሽኑ ከብዷል። ወደ ሁለተኛው ቪዲዮ እኔ የምልህ ያለፉትን 3 ቀናት እንዳላናገርኩ አላስተዋልክም ነው? አስተውያለሁ። እና ምን የምትለው ነገር የለም? እባክሽ ተጨማሪ 3 ቀን ስጪኝ። ወንዶች ያሉበት ሁኔታ ነው። የዘንድሮን የዓለም ዋንጫ ማን ነው የሚበለው? እናንተ ብለዋ ሁለታቸው። ከሀገራት የዘንድሮን የዓለም ዋንጫ ማን ነው የሚበለው? ሀገር ኢትዮጵያ ነች። እናንተ ብሎ ወይ ጉድ። እሺ በቃ እኔ እንደ ትልቅ ሰው ነኝ። እንዴት ማስተዳደር እንዳለብኝ አውቃለሁ። እንደ ቤተሰብ አለኝ፣ ሚስት አለኝ፣ ልጅ አለኝ። አውቃለሁ። በቃ አትምከሪኝ እንዴት ማድረግ እንዳለብኝ። ቤተሰብ አለው፣ ልጅ አለው። ምንድነው ማናት? በቃ እኔ እንዴት መኖር እንዳለብኝ እንዴት ማኖር እንዳለብኝ ልጄንም ሚስቴንም ምን ያውቃለሁ። እንዴት መኖርና ማኖር እንዳለበት ጠንቅቆ የሚያውቅ ሰው እኮ ነው። ትልቅ ሰው ነው። አዎ ይለው እኮ በቃ አጨቅጭቂኝ። አላመሽው ባለቤቴን አናግራት በቃ እንጂ። ሴትዮ ለምንድን ነው ከትዳራችንና ከህይወታችን መሀል የማትወጪው? አዎ ትልቅ ሰው ባለ ትዳር ቤተሰቡን የሚያስተዳድር ሰው ነው። ውጪ ከህይወታችን። ምንድን ነው የፈለግሽው? ስርዓት ለምን አይኖርሽም? ለምን አትከበሪ? የሰው ህይወት ለምንድን ነው የምትበጠብጪው? ውጪ ከህይወታችን። በቃ ክፉ ቃል እንዳወጣ አታድርጊ። ማናት? እናትሽ ይቻል ብላ በጣም እናትሽ ናታ። ሰላም ልጅ ስፓይደርማን ዛሬ ሀገሪቷ ላይ የሚፈጠሩ ችግሮች እንዳለ እየዞር እናስተካክላለን። ኢትዮጵያ ስፓይደርማን ማለት ኢትዮጵያ ስፓይደርማን una veretta pa seguridad. የት ሄዶ ነው ደግሞ? ኢትዮጵያ ስፓይደርማን። ወይኔ ሻማርዬ እሺ በለኝና በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ በራሴ መስራት ልጀምር ነው። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ይበቃል? ለምንድን ነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። ይቅርታ በራሴ መፍጨርጨር ስላለብኝ ነው። ደጋግሜ ብገሰጸው ባሰበት ቤት ሳይኖረው መኪና ልግዛለት ያለሽ? ለምን ቤት አንገዛለት? ዳዲ ምንም አይልም። አንቺ ባለሱቅ ወይ አንቺ የብያ ወይ ያሉልሽ አንዴ ንሻልሻ ሱካር ይኖራል? ሱካር ይኖራል? አዎ ሱካር አለ። ደም ግፊትስ? ደም ግፊትም ይኖራል ትላለህ። እሱ ከሄደ ማለት ነው። ሶ ይህንን ይመስላል የዛሬ ቪዲዮአችን። ፈን እንዳደረጋችሁ ተስፋ አደርጋለሁ። ይመቻችሁ። ቻው